السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وموالاه. سورة العلق. علق بداية الخلق. يا አፈጣጠራችን ከጅማሬዎች ውስጥ አንዱ ተጠቀሰ። አባታችን አደም አለይሂ ሰላም ከአፈር ተፈጠረ። የሰው ልጆችን ደግሞ አላህ ሚን ኑጥፋ ይላል። አንድ ቦታ ፍትወ ጠብታ ፈጠርኳቸው ይላል። ሌላ ቦታ ላይ ልክ እንደዚህ ሚን አለቅ ከታኘ ከስጋ ከረጋ ደም ከሚመስል እያለ የተለያዩትን ይጠቅሳል። ስለዚህ ከአፈጣጠራችን ውስጥ በአንደኛው ተጠቀሰ ማለት ነው። ሱረቱ አልአለቅ። አዑዙ ቢላሂ ሚነ ሸይጧን ረጂም ቢስሚላሂ ረሕማን ረሒም اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم كقرآن የመጀመሪያ በነብዩ ሰለላሁ ዐለይሂ ወሰለም ላይ የወረዱት እነዚህ አምስት አንቀጾች ናቸው። በአንቀጽ ደረጃ ባረከላሁ ፊኩም። እቅራ አንብብ። በአጭሩ ቃል በቃል እንተረጉምና ከዛ ወደ ሸርሁ እንሄዳለን። እቅራ አንብብ። ነብዩ ሰለላሁ ዐለይሂ ወሰለም ዋሻ ውስጥ አላህን በሚገዙበት ጊዜ ጅብሪል ዐለይሂ ሰላም መጥቶ የመጀመሪያው መለኮታዊ ራእይ ሲያወርድባቸው ጨመቅ አድርጎ ያዘና አንብብ አላቸው። ወማ አነ ቢቃሪ እኔ እኮ አንባቢ አይደለሁም አሉት። ለቀቅ አደረገና አሁንም ቅድም ከያዘው በላይ ጭምቅ አድርጎ ያዛቸው። አሁንም አንብብ አላቸው። ወማ አነ ቢቃሪ እኔ እኮ ከሚያነቡት ውስጥ አይደለሁም አሉት። ከዛ በሶስተኛው ከጨመቃቸው በኋላ እሱ ምን አለ? እነዚህን አምስት የቁርአን አንቀጾች በሳቸው ላይ ያወረደባቸው። እቅራ አንብብ ቢስሚ ረቢክ በጌታ ስም አለዚ ኸለቅ ጀሚዐል ኸልቅ ሁሉም ፍጡሮች በፈጠረ ጌታ በሱ ስም አንብብ። ኸለቀል ኢንሳን የሰው ልጅ ደግሞ ፈጠረው። መጀመሪያ በምን ጀመረ? ቢልኩሊ ከዛ ወደ ምን ወረደ? ጁዝኢ የሰው ልጆችንም ሆነ ሁሉን የፈጠረ ካለ በኋላ እዚህ ጋር ያለው መልእክት ማን ነው እያናገረ ያለው? የሰው ልጆችን አይደል? ስለዚህ አላህ ምን ብሎ ቀጠለ? ኸለቀል ኢንሳን የሰው ልጆች አላህ ፈጠረ። ሚን አለቅ ከዚህ ከረጋ ደም ከታኘ ከስጋ ከሱ እኮ ደግሞ ፈጠራቸው አለ። እቅራ አንብብ ወረቡከ ጌታ አልአክረም ቸር ሲሆን እቅራ አንብብ ወረቡከ ጌታህ እኮ አሁን ራሱን ሊያስተዋውቅ ነው። አልአክረም ቸር ሲሆን ከቸርነቱ ውስጥ እኮ አለዚ እሱ አላህ እኮ አለመ አስተማረ ቢልቀለም በመጻፊያ የሰው ልጆች አስተማራቸው። ሸሪዓዊ እውቀቶችም ሆኑ ዱንያዊ እውቀቶች በምንድን ነው ተጽፈው የተቀመጡት? በብዕር። ስለዚህ እሱን ጠቀሰ። አለዚ እሱ ቸር ጌታው አላህ እኮ አለመ ያስተማረ ነው ቢልቀለም በመጻፊያው በብዕር። የሰው ልጅ ምን አስተማረው? አለመል ኢንሳን አለመ አስተማረ አልኢንሳን የሰው ልጅ ማለም ያዕለም እማያውቅ የነበረውን። ምክንያቱም ከእናቱ ሆድ ሲወጣ በምን መልክ ነው የወጣው? ከማ ቃለ ተዓላ ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአን ወጀዐለ ለኩሙ አሰምአ ወልአብሳረ ወልአፍዒዳ ለአለኩም ተሽኩሩን። አላህ ከእናታችሁ ሆድ ምንም የማታውቁ ስትሆኑ አወጣችሁ፣ መስሚያ ማያ ልቦና አደረገላችሁ ታመሰግኑት ዘንድ አለ። ስለዚህ አለመል ኢንሳን የሰው ልጅ አስተማረ። ማለም ያዕለም የሰው ልጅ የማያውቅ የነበረውን ነገር በጠቅላላ አስተማረው። ከላ ይከልከል ይቆጠብ ማን ከሃዲ የሆነው የሰው ልጅ። ኢነል ኢንሳን ከሃዲ የሆነው የሰው ልጅ እኮ ለየጥጋ ድንበር ያልፋል ያስተባብላል። በምን የተነሳ? አንረአሁ ነፍሱን ሲመለከታት። ይሄ አስተባባይ የሆነው ሰው ኢስተግና ሀብት ልጆች ንብረት ስልጣን ሲሰጠው እኮ ምን ያደርጋል? የሰው ልጅ ያስተባብላል። ከላ ይቆጠብ ሊሆን አይገባም ሁኔታው። ኢነል ኢንሳን ከሃዲ የሆነ የሰው ልጅ እኮ ለየጥጋ ድንበር ያልፋል። ድንበር የሚያልፍበት ደግሞ ምክንያቱ ምን ሆኖ ተገኘ? አንረአሁ ስለተመለከተ ራሱን። ኢስተግና ብዙ ልጆች ብዙ ንብረቶች የመሳሰሉት ሲኖሩት ከአላህ አልፈልግም ብሎ ተብቃቅቶ በአላህ ይክዳል። ነገር ግን ኢነ ኢላ ረቢከ ጉዳዩ እኮ ወደ ጌታህ ነው። አሩጅዓ የቅያማ ቀን መመለሻው እኮ ወደ አላህ ነው። ራቁታችሁን በባዶ እግር ሳትገረዙ ቆማችሁ እዚህ ምድር ላይ ለሰራችሁት ትመረመራላችሁ። ከምርመራ በኋላ ደሞዝ አለ። ስለዚህ ከላ ወደሚለው ይመለሳል ማለት ነው። ኢነ ኢላ ረቢከ ወደ ጌታህ እኮ ነው አሩጅዓ መመለሻው። አረአይተ እስቲ ንገረኝ አዩሀል ሙኻጠብ ይሄንን ቁርአን የምታነብሰው በጠቅላላ እስከ ቂያማ ድረስ ስለማን ጉዳይ ሊመጣ ነው? አቡ ጀህል ስለተባለው ፊርዓውኑ
هذه الأمة يزي أمة فرعون سلتبالو الذي السو أبو جهل كو ينهى يكلكل سوكونو استي السن هنيتا نقروين يا الله أرأيت استي نقرين الذي ينهى يزي ميكلكل هون انسو سرا تملكت كنا من دنو ميكلكل وهي قلسب عبدا عندن باريا كوي كلكلوال مانن نبي محمد صلى الله عليه وسلم إذا صلى كعبة ليسي سجدو كوي كلكلاتشوال كعبة ليسي سجدو نبيوني كلكلاتشوال الله بتأم تجرمو من على استي نجرو ينزين سويه قداي يمانن يا أبو جهل الذي ينهى ميكلكل هنا من ميكلكل وانجلن ميسكم أيدلم عبدا باريان ميكلكل نبي محمد ميكلكل إذا صلى بسجدو جزيت كعبة لي أرأيت تملكت كنا أوكنا ألو كتت على أبو جهل مالتنا إن كان بيهونس من بيهون نبي محمد تكلكايو صلى الله عليه وسلم أنت متكلكلاتشو نبي محمد صلى الله عليه وسلم إن داي سجدو متكلكلاتشو بيهونوس من لا بيهونو على الهدى بكتتنيو من قد لا بيهونوس ناتشوكو كتتنيو من قد لا بيهونو كنت كلكلاتشو على هنا عند أو وينم أمر أميازو بيهونو بالتقوى اللهن النفريالو أميازوم بيهونو تكلكلاتشو على هنا لتكلكلاتشو أي قبام كلا تقوط بتكلكل مكنياتو أيدلم أبو جهل أبو سفيان رضي الله عنه كما سلموا بفيت هرقل يرومون قوس سيتأيكو بماذا يأمركم بمن يزاتشوهل إيه نبيين ينقبلو يوتاو إن أنت مهبر سبوست يالو سيل أبو سفيان أونت نقر عرلا بزا زمن كهدت لاي كمهونم قا من ألا بزمدنا يزنا لزمدنا نكتلو أباتو تشاتشن ميعملكو تنتاوت تويلنال بونتينينت زموتن بمتولي إهن هلو بترتا يمسكروا مانو أبو سفيان اسلمنا وسط كما قباتو بفيت الله يهو لأبو جهل من ألا إيه قل سب أنت متكلكلو ودو باريعي نبي محمد صلى الله عليه وسلم بكتتنيو من قد لاي بيهونم تكلكلو الله هنا عند أو أمر بالتقوى اللهم بمفرات لاي ميز بيهونم تكلكلو الله هنا الله كتلنا من ألا أرأيت أهون دمو دمان متى ود نبي محمد صلى الله عليه وسلم متى نبي من ألا شو أرأيت أيهن تملكتكن إن كذب إيه سويه من أبو جهل بيواش إن كذب وشتان بيهون وتولى أنت زي متهون حق عليك أبلن بلو جربون ستو بيهج ألم يعلم أيوك من إيه كالكيو سويه من أبو جهل ألم يعلم أيوك من بأن الله مهونون يرى تصرفاته يرى اندمي ملكته منون ميسراتشون شروج بتقلال الله اندمي يبت أيوك من كلا يكلكل يقطر من أبو جهل لئن لم ينتهي إيه مدفو سراون كالاك أمة نبي محمد صلى الله عليه وسلم صلاة سيسجدو الساتشو ماسچگرون كالاك أمة من يرغب باتشو نبر يفيل وينم يجمل انجديلج ستتارج أرجزا كنبر ميوتاون يسجدوا عمتتو الساتشو جربالة يفسوت نبر كعبالي سياغينواتشو يانقواتشو نبر الساتشو سلال تاززو زم بلو مكراون نبر ميقبلوت بليلا نجر التاززو ولربك فاصبر لقيتها ستل تاقساتشو تبلوال تاقسو تصطالو الله من قال كلا يكلكل من إيه مطفو سويه أبو جهل لئن لم ينتهي ملكتنياو ماسچگرون كالاك أمة من بلو زتو نبر استياهم محمد يمتعنا يسجدات اجرين سجود بعد الرقبت أنقتو لينو ماسكمتو بلو زتو نبر الله من قالو لئن لم ينتهي كالتكلكل كالاك أمة لنسفعا بالناسية ناسية مالت مقدم الرأس نات يچنقلات يفيد كفلوا يتفلقبت ግን ምንድነው መላ ሰውነቱን እንይዘዋለን ለነስፈዓም እንይዘዋለን بالناسية ይሄ ቅንጣጤውን ቀድሞ ግንባሩ እንይዝለታለን ራሱን እንይዘዋለን ነው በቅጣት ናሲየቲን የዚህ አቡ ጀህል ጭንቅላት እኮ ደሞ ካዲበቲን ውሸታም የሆነች እኮ ጭንቅላት ናት ካዲበቲን ውሸታም የሆነች ጭንቅላት ናት
ኻጢዓቲን የተሳሳተች እኮ ናት፣ ደግሞ ስተት ላይ የወደቀች ናት። አላህ ፍርድ ሰጠበት። ደግሞ ምን ይል ነበረ? እኔ ማለት እኔ አቡ ጀህል መካ ከተማ ውስጥ ካሉ ሰዎች ሁሉ በጣም ብዙ አቀማማጭ ብዙ ጎሳ ያለኝ ነኝ ብሎ ይጎርር ነበር። አላህ ምን አለው? ፈልየድኡ ይጥራቸው፣ ናዲየህ አቀማማጮቹን ሸንጎቹን እስቲ ይጥራቸው። ማንን? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም በማስቸገሩ ላይ እስቲ ይሞክር፣ እስቲ ያስቸግር። ብቻውንም ሳይሆን እሱ ዙሪያ ያሉትን ይዞ ይምጣና እስቲ እኔን ወዳጂንካ ሰነድኡ አለ፣ እኛም እንጠራለን አለ አላህ። ዘባንያ የጀሃነም ጠባቂዎችን እኛም እንጠራለን አለ። አላሁ አክበር። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አቡ ጀህል እሳቸው ሲሰግዱ ወደ እሳቸው መምጣት ጀመረ፣ ያለውን ሊፈጽም አደጋ ሊያደርስባቸው። ከዛ ትልቅ ጉድጓድ ፊት ለፊቱ ተቀደደ፣ እሱ እንጂ ማንም አያይ። ከዛ መላኢካዎች መጡ፣ እሱ ወደ ኋላ መሸሸት ጀመረ። ማን? አቡ ጀህል። ነቢዩ ሰለላሁ ዐለይሂ ወሰለም ሁኔታውን ተናገሩ፣ እሱም መሰከረ። ምን ሲል? ለምን ተመለስ ካሉት ያየሁትን አይቼ አለ። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አንዲት እርምጃ ወደፊት ቢመጣ ኖሮ መላኢካዎች እዛው ጉድ ይሰሩት ነበር አሉ። አላህ ምን አለ? ፈልየድኡ ናዲየ፣ ብቻውን ሳይሆን ጎሳዎቹን ይጥራቸው፣ ስብስቦቹን። ሰነድዑ እኛም እንጠራለን፣ ዘባንያ የጀሃነም ጠባቂዎችን እንጠራለን፣ አይቀጡ ቅጣት ይቀጡታል። ከላ አሁን ደግሞ ለማን ነው? ለነቢዩ ሰለላሁ ዐለይሂ ወሰለም። ከላ በፍጹም ላ ቱጢዕሁ እንዳትታዘዘው፣ እንዳትሰግድ ሲልህ እንዳትሰማው። አቡ ጀህልን ስገድ፣ ቤቱ የኔ ነው የአቡ ጀህል አይደለም። ከላ በፍጹም ላ ቱጢዕሁ ነቢዬ ሆይ አትታዘዘው አቡ ጀህልን። ወስጁድ ስገድ፣ እንዲያውም ወቅተሪብ ሌሎች አምልኮዎችን በመስራት ወደ እኔ ይበልጥ ተቃረብ። ግልጽ ናት አይደለች? አሁን ወደ ሸርሁ እንሂድ። አየቱሃል ኸምስ አምስቱ አንቀጾች አልኡላ የመጀመሪያዎቹ አወሉ ማ ነዘለ ሚነል ቁርአኒ ከቁርአን የወረዱት እኮ እነሱ ናቸው። አለ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ላይ። ወካነ ዛሊከ ይህም እኮ ፊ ጋሪ ሒራ ጋር ሒራ የተባለው ዋሻ ላይ እኮ ነው የወረደባቸው። ቀውሉሁ ተዓላ እቅራ ቢስሚ ረቢከ አለዚ ኸለቅ ከሚለው አንስቶ አለመል ኢንሳነ ማ ለም ያዕለም የሚለው ድረስ የእሙሩ ረቡና ጌታችን እኮ ያዛል። ተባረከ ወተዓላ ተባረከ የሚለው ቃል ሁለት ትርጉም አለው። አንደኛ በስሙ የሚገኝ በረካ በዛ። አንደኛ በስሙ የሚገኝ በረካ በዛ። ሁለተኛ የጠራው ጌታ ወተዓላ የላቀው ጌታ ነቢየሁ ነቢዩን አዘዛቸው። አልኡሚይ መጻፍም ማንበብም የማይችሉ የሆኑትን ነቢይ እኮ አላህ አዘዛቸው። ይሄ ሌላ ሰው ላይ ሲሆን ነውር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ላይ ግን ሲሆን ሸረፍ ነው። በደንብ አስምሩልኝ። መጻፍና ማንበብ አለመቻል ሌላ ሰው ላይ ሲሆን ነውር ነው፣ ጎዶሎነት ነው። ለምን አላሁ ስብሓነሁ ወተዓላ አለመ ልኢንሳነ አለመ ቢልቀለም የሰው ልጅ በመጻፍ አስተምሮታል ብሏል። መማር ግድ ነው። ማንበብም መጻፍም በእያንዳንዱ ሰው ላይ ግዴታው ነው። እሳቸውን ግን አላህ የራሱ ሒክማ ጥበብ ነበረውና ምን አደረገ? መጻፍም ማንበብም እንዳይችሉ አድርጎ ላካቸው። መጻፍና ማንበብ ቢችሉ ምን ሊባል ነበር? ከሌላ መጽሐፍ ላይ ኮርጆ ነው አይደለ? አሁንም መጻፍና ማንበብ ካለመቻላቸው ጋር ቃሉ አሳጢሩል አወሊን ቁርአን ብሎ እኮ ነብዩ ሙሐመድ ቁርአን ብሎ እኮ ሙሐመድ ይዞ የመጣው አሉ። ምን ነው አሉ? የቀደምት ህዝቦችን ተረት ተረት ነው፣ ከዛ ላይ ኮፒ እያደረገ ነው የሚያመጣው። በል እንዲያው የሚያስተምረው ደግሞ እገሌ የሚባል ሰው ነው ብለው ከአረብ ውጭ የሆነን ግለሰብ ስም ይጠራሉ። አላህ ምን አላቸው? አዓጀሚዩን አው አረቢይ። ይሄ እናንተ ሙሐመድን ያስተምራል የምትሉት ግለሰብ አረብኛ ቋንቋ አይናገርም፣ እሳቸው ደግሞ ከአረብኛ ውጭ አያውቁም። በአጀም የሚናገረውን ሰውዬ እንዴት ነው ለሱ አስተማሪ ብላችሁ የምትይዙት? ሐታ ሙሐመድ የሚለው ስማቸውን እንኳን አያውቁትም ነበር። በጽሁፍ ስማቸው ሙሐመድ ነው አይደል? የሁደይቢያ ስምምነት ቀን ሚን ሙሐመድ ረሱልላህ ከሙሐመድ የአላህ መልእክተኛ ከሆነው ብለው ውል ሲዋዋሉ ከአጋሪያን ጋር መልእክተኛ መሆንህን ብናቅ ኖሮ መች እንዋጋህ ነበር? የሁሉ ጠላትነት መች በእኛና በአንተ መካከል ይፋ ይሆን ነበረ? ሰርዘው ሚን ሙሐመድ ኢብን አብድላህ ከሙሐመድ የአብደላህ ልጅ ብቻ ብለህ ተፈራረም አሉ።
አሊ ኢብኑ አቢ ጣሊብ ያጎታቸው ልጅ ማንበብም መጻፍ የሚችል ስለነበር ሰርዘው አሉት። አልሰርዝም አላቸው ከብዶት። እሳቸው ምን አሉ? አሳዩኝ ረሱሉላህ ሚለውን ቦታ አሉ። ረሱሉላህ ሚለውን ሲያሳዩአቸው ያንን ቦታ ሰረዙት። ይሄን እንኳን አያውቁም ነበር። ስለዚህ አልኡሚይ ማንበብና መጻፍ የማይችሉት ውዱ ነብይ ታዲያ እንዴት ነው ይሄንን ሁሉ ሐቅ የነገራቸው ከተባለ በልባቸው ላይ አሰፈረባቸው። የእሳቸው ልብ ከሌላ ሰው ልብ ጋር ይገናኛል ወይ? በፍጹም ገና አይደለም ነብይ ሆነው ነብይ ሳይሆኑ በፊት ልባቸው ተቀደደ። ማን? ሐሊማ እሳቸውን በምታጠባበት ሰዓት ሐሊመቱ ሳዕዲያ ደረታቸውን ቀዶ ጅብሪል ሰነጠቀውና ልባቸውን አወጣው። ሳይሞቱ ከልባቸው ላይ ጥቁር ነጥብን አወጣና ወርውሮ ጣለው። ምን አላቸው? ይሄ አንተ ውስጥ የነበረ የሰይጣን ድርሻ ነው። በዘምዘም ውሃ አጠበና መልሶ ልባቸውን አስገባው። እዛ ልብ ውስጥ አላህ አተመው። ሰኑቅሪኡከ ፈላ ተንሳ፣ ቁርአንን ባንተ ላይ እናወርድብሃለን በፍጹም አትረሳም አላቸው። 30 ጁዟንም እጥብ አድርገው አስገቧት። ሀከዛ ወህዩ በዚህ መልክ ነው እሳቸው ላይ ወረደው። አየትሉ እንዲያነቡ እኮ አዘዛቸው። ማአንዘለሁ አለይህ በእሳቸው ላይ ያወረደው ወሂ ሀዚህ ልአያ እነዚህ 5 አንቀጾች እኮ ናቸው። ፈየቁሉ ለህ አላህ እኮ ይላቸዋል እቅራ አንብብ፣ ሙስተዒነን ምትታገዝ ስትሆን፣ ወሙስተፍቲሐን ምትከፍት ስትሆን፣ ቢስሚ ረቢክ በጌታህ ስም፣ አለዚ ኸለቀ የፈጠረ፣ ኩሉ ሸይ ሁሉን ነገር በፈጠረው ጌታ ስም እምትከፍትና ምትታገዝ ስትሆን ንባብህን ጀምር አላቸው። ثم በየነ ከዛም ገለጸ አብራራ አስለ ኸልቅ ልኢንሳን የሰው ልጅ መሰረታዊ አፈጣጠሩን። ፈቃል እንዲህም አለ ኸለቀ ልኢንሳን የሰው ልጅ እኮ ፈጠረው አላህ ሚን ደም ከደም፣ አልሙተጀሚድ ደረቅ ከሆነ፣ አልዓለቅ የሚከማች፣ ቢረሒም እናት ሆድ ውስጥ የእናት ማሕፀን ውስጥ በሚከማች በሆነ የረጋ በሆነ ደም እኮ በዚህ ደም ምን አደረገ? የሰው ልጅ ፈጠረ። ثم كرر الأمر ከዛም እኮ አላህ ጉዳዩን አጠነከረው። بالقراءة በማንበብ ጉዳይ اهتماما بها የሰው ልጆች ትኩረት እንዲሰጡ እንዲማሩ። فقال እንዲህ አለ اقرأ አንብብ፣ ወረቡከ ያንተ ጌታ አልሙተሲፍ የተገለጸ የሆነው ቢከማል ልከርም በሙሉ ቸርነት የተገለጸው ጌታ በሱ ስም አንብብ። ወሚን ከረሚሂ ከአላህ ችሮታ ውስጥ እኮ አን አለመ በማስተማሩ አልኢንሳን የሰው ልጅ አልኪታበህ መጻፍን ቢልቀለም በስክርቢቶ በብዕር እንዲጽፍ እኮ የሰው ልጅ አስተማረው። ፈሐፊዘ ቢሂ ዑሉመህ እውቀት የተባሉ ጉዳዮችን በጠቅላላ በመጻፍ እኮ እንዲጠበቁ አደረጋቸው። አንዱ ትውልድ ለአንዱ ትውልድ እውቀትን እየጻፈ ያስተላልፋል። መጪው ትውልድ ደግሞ ምን ያደርጋል? በዛ በተጻፈው እውቀት ራሱን ይገነባል። ወሚን ከረሚሂ ከአላህ ቸርነት ውስጥ እኮ አነሁ አለመ ልኢንሳን የሰው ልጅ እኮ አስተማረ አላህ ዑሉመን እውቀትን ካነ የጅሃሉሃ እማያውቃት የነበረውን እውቀት እኮ ለሰው ልጅ አላህ አስተማረው። ቀውልሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ አንቀጽ ቁጥር 6 እና እስከ 8 ድረስ ከላ ኢነ ልኢንሳነ ለየጥጋ አረአሁ እስተግና ኢነ ኢላ ረቢከ ሩጅዓ የሚለው ደግሞ አይ ማለትም ማ ሃከዛ የንበጊ ይሄ እኮ ሊሆን አይገባም። አየኩነ ልኢንሳን የሰው ልጅ እንዲህ ሊሆን እኮ አይገባውም። አዩንዒመ ዓለይህ ረቡ ጌታው በሱ ላይ ሊውልበት፣ ቢተስዊየቲ ኸልቅህ አፈጣጠሩም በማሳመር ተክለ ሰውነቱን አሳምሮ ፈጥሮት፣ ወተዕሊሚህ አስተምሮት ሲያበቃ፣ ማለም ያዕለም እማያውቀውን አስተምሮት ሲያበቃ፣ ثመ የክፉሩ ከዚያም ይክዳልን፣ ወየጥጋ ድንበር ያልፋልን በአላህ ላይ በፍጹም ይሄ ሊሆን አይገባም። ኢነ ልኢንሳን አልካፊር ከሃዲ የሆነው የሰው ልጅ እኮ ለየተጃወዙ ልሐድ ድንበርን እኮ ያልፋል። ወያዕሲ ረበህ ጌታውን እኮ ያምጻል። ሊአጅሊ ምክንያቱ ደግሞ ምንድን ነው ጌታው የሚያመጽበት? አነሁ ረአ ስለሚመለከት ራሱን ፊ ነፍሲሂ በነፍሱ ላይ አልጊና እኔ እኮ ሀብታም ነኝ ከማንም የማልፈልግ ብሎ በማሰቡ ምክንያት እኮ ነው በአላህ ላይ ድንበር የሚያልፈው። ቢማ አንዓመ አላሁ ዓለይህ አላህ ደግሞ እኮ ይሄንን ደግሞ እኮ ሰውየው ይዤዋለሁ የሚለው ከልጅም ይሁን ከገንዘብም ሰጪው ማን ሆኖ ሳለ? አላህ ሆኖ ሳለ እሱ ግን ይጎርራል። ፈስተግና አን ረቢሂ ሰጪው አላህ ሆኖ ሳለ ከአላህ ደግሞ አልፈልግም ይላል። ወለማ ካነ ሚንሁ ዛሊክ ከሱ ይሄ በሆነ ጊዜ የካፊሩ ሰውዬ ሁኔታ ሐደደሁ ላህ አላህ አስጠነቀቀው። ቢአነ መረደሁ
መመለሻው ወመሲረሁ መሆኛው ኢለይሂ ወደ አላሁ ስብሓነሁ ወተዓላ ብቻ እንደሆነ ጠቀሰለት የሚጓዘው። ፈለይሰ ለሁ ለሰው ልጅ እኮ የለውም አረቢሂ ከጌታው መፈሩን መሸሻ እኮ የለውም ወላ መልጃአ መጠጊያም እኮ በፍጹም የለውም። ቀውሉሁ ተዓላ አረአይተ አለዚ የንሃ ዓብደን ኢዛ ሰላ የሚለው ላይም ነዘለት ሃዚሂ ልአያ እነዚህ ሁለት አንቀጾችና ቀጣዮቹ እኮ ፊ አቢ ጀህሊን በአቡ ጀህል ምክንያት ነው የወረዱት። ለማ ነሃ በከለከለ ጊዜ ረሱሉላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በርሳቸው ላይ ይሁን አን ሰላቲ ፊል መስጂዲል ሐራም መስጂዲል ሐራም ላይ እንዳይሰግዱ በከለከለ ጊዜ እኮ አላህ እንዲጠነቀቅ ነው እነዚህን ሁለት አንቀጾችና ቀጣዮቹን ያወረደለት። ወሐለፈ ደሞ ማለኮ አቡ ጀህል ለየጣዕነ ረቀበተህ አንገታቸውን በእግሩ እንደሚረግጥ እኮ መሐላ ምሎ ነበረ። ወህወ ዩሰሊ እሳቸው እየሰገዱ ባሉበት ሁኔታ እግሬን አንገቱ ላይ አደርጋለሁ ብሎ እኮ ምሎ ነበረ። ፈቃለ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለው አዕሊምተ አዩሀል ሙኻጠብ አንተ ማናግርህ ሆይ አን ኸበሪ ለዚ የንሃ ያ የከልካይ የሆነን ሰውዬ ወሬ ሰማህን? ሙሐመድን ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድን የሚከለክል የሆነው ሰው አን ሰላቲ እሳቸው ሲሰግዱ የሚከለክላቸውን የሆነውን ሰውዬ ጉዳይ አየህን? ሰማህን? ፊል መስጂዲል ሐራም መስጂዲል ሐራም ላይ ሲሰግዱ የሚከለክላቸውን የአቡ ጀህልን ታሪክ አወክ ሰማህን? አለም ያዕለም አያውቅምን? ቢአን አላህ የራ አላህ ሁሉን ተመልካች እንደሆነ አያውቅም አይገነዘብምን? ፈየኻፉ አይፈራምን? ሰጥወተሁ ወኢቃበተ የአላህን ቁጣና የአላህን የበላይነት አቡ ጀህል አይፈራምን? አንቀጽ ቁጥር 11 እና 12 ቀውሉሁ ተዓላ አረአይተ ኢን ካነ ዐለል ሁዳ አው አመረ ቢተቅዋ አይ ማለትም አረአይተ አዩሀል ሙኻጠብ አቡ ጀህል ወይ አየህን? ኢን ካነ ሙሐመደን ነቢዩ ሙሐመድ ቢሆኑ ዐለል እስቲቃመቲ በጽናት ላይ ወሰዳዲ ቀጥ ባለው በሐቅ መንገድ ላይ ቢሆኑ ፊ አምሪ ሰላቲሂ በስግደታቸው ጉዳይ ልትከለክላቸው ይገባ ነበርን? አው ካነ ቢሆኑ አሙረን ያዘዙ ቢትቃኢላሂ አላህን በመፍራት የሚያዙ ቢሆኑ ልትከለክላቸው ልትበድላቸው ይገባ ነበርን? ወልኸውፊ ሚንህ አላህን የሚፈሩ ሰው ከመሆናቸው ጋር ልታሰቃያቸው ይገባህ ነበርን? ጥያቄ ነው። አየሲሑ ልክ ይሆናልን? አዩንሃ አን ዛሊክ እሳቸው እዚህ ሁሉ ሐቅ ላይ ከመሆናቸው ጋር ስግደት ሊከለከሉ ይገባቸዋልን? በፍጹም። ወልዋቂዑ ተጨባጩ አነ ሃዛል ካፊር ይህ ከሃዲ እኮ የንሃሁ ይከለክላቸው ነበር እንዳትሰግድ እያለ። ወሃዛ ተዕጂቡን መገረም እኮ አለበት ሚን ሓሊሂ በሱ ሁኔታ ላይ ኢዝ ከይፈ ዩንሃ እንዴት እሱ ይከለክላል? መን ካነ ሃዚህ ሲፈቱ መገለጫቸው ይህ የሆኑትን ታላቁን ግለሰብ ምን ምን መገለጫየን? ኢንካና ዐለል ሁዳ አንድ አው አመረ ቢተቋ ሁለት ሶስተኛስ ሐረም ላይ ሄደው ሰጋጅ ለአላህ ብቻ ተዋራጅ የሆኑትን እኚህን ግለሰብ ይሄ ሁሉ ባህሪያቸው የሆኑትን መከልከል ነበረባቸውን? ሚነል ሁዳ ወልአምሪ ቢትቃ ቀጥ ያሉ ከመሆንና ሰዎችን አላህን በመፍራት ላይ የሚያዙ ከመሆናቸው ጋር ቀውሉሁ ተዓላ አረአይተ ኢን ከዘበ ወተወላ አለም ያዕለም ቢአነ አላህ የራ አይ አረአይተ ተመለከትክን ነቢዩ ሰለላሁ ዐለይሂ ወሰለም አዩሀል ሙኻጠብ ኢን ካነ ሃዛ ናሂ ይህ ከልካይ ሰውዬ ሙከዚበን ቢላህ በአላህ ላይ የሚያስተባበል ወሙዕሪደን አንሁ ከአላህ ችላ የሚል አያዕመሉ ሃዚህ ልአዕማል እነዚህን መጥፎ ስራዎች ይሰራልን? ወለም ዩቂን አላረጋገጠምን? ቢአነ አላህ አላህ መሆኑን ሙጠሊዑን ዐለይሂ እሱን ያካበበ እንደሚያየው መሆኑን ዘነጋን? በሲሩን ብሂ በሱ ጉዳይ አላህ እየተመለከተው እንደሆነ አላረጋገጠምን? ያዕለሙ ጀሚዓ አሕዋሊሂ አላህ እኮ ሁሉ ሁኔታውን ያውቃል፣ የውስጥ የውጩንም ያውቅበታል፣ ሊጠነቀቅ ይገባዋል። አንቀጽ ቁጥር 15 እና 16 ቀውሉሁ ተዓላ ከላ ለኢን ለም የንተሂ ለነስፈዐን ቢናስያ ናስየትን ካዚበትን ኻጢዓ አይ ማለትም ለይሰል አምሩ ጉዳዩ እኮ እንዲህ አይደለም ከማ ቃል እንዳለው ወፈዓለ እንደሰራው ሃዛ ናሂ ይህ ከልካይ አቡ ጀህል የተባለው ግለሰብ እንደሰራው እኮ አይደለም ጉዳዩ። ፈኢነሁ ነገሩ እኮ ላ የቅዲሩ አይችልም በፍጹም ኢላ ኢንፋዚ ማ አራድ ኢንፋዚ መፈጸም ኢላ ማ አራድ የፈለገውን እኮ መፈጸም በፍጹም አይችልም። ثم يقسم ربنا
ከዛም ጌታችን አላሁ ስብሓነሁ ወተዓላ ማለ አላ ሃዛ ልዓብድ አናሂ በዚህ በከልካዩ ግለሰብ ላይ በከልካዩ ሰውዬ ላይ በማን በአቡ ጀህል ኢለም የትሩክ የማይተው ከሆነ አዕማለሁ ሃዚህ ይሄ መጥፎ ስራውን የማይተው ከሆነ ወየንተሂ አንሃ ከሷም የማይቆጠብ ከሆነ ለየእኹዘነሁ ይይዙታል መጅዙበን የሚጎትቱ አድርገው የሚጎትቱ ሲሆኑ ሚን ሙቀድመቲ ራእሲህ የፊት ጭንቅላቱን እኮ ይጎትቱለታል ወሃዚህ ናሲያ እቺ ጭንቅላቱ ደግሞ ወልሙራዱ ቢሃ የተፈለገበት እኮ ሳሒበሃ ባለቤቱን ራሱን ነው ማን አቡ ጀህልን የስዱሩ አንሃ ከሱ የሚመነጭ የሆነው አልኸጣአ ስተት ወዘንቡ ወንጀልን የሚያመነጭ የሆነ ወልከዚቡ ውሸትን ፊል ቀውሊ በንግግሩ ላይ የሚናገር የሆነውን ግለሰብ እኮ አይቀጡ ቅጣት እኮ ሊሰፍርበት ነው ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ፈልየድዑ ናዲያ ሰነድዑ ዘባንያ የሚለው ለማ ነሃ በከለከለ ጊዜ አቡ ጀህል በከለከለ ጊዜ አነቢየ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለምን በከለከላቸው ጊዜ ኢንተሃረሁ ገላመጡት እኮ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አትሰግዱም ብሎ ሲከለክላቸው እሳቸው ደግሞ ገላመጡት ፈቃለ አቡ ጀህል ደግሞ በተራው አለ አላማ የተሐደዱኒ ሙሐመድ ደግሞ በምን ምክንያት ነው የሚቆጣኝ በምን ምክንያት ነው የሚገላምጠኝ አለ ወአነ አክተሩ አህሊ ልዋዲ ናዲየን እኔ እኮ በጣም ብዙ ስብስብ ያለኝ ብጠራ ጎሳዎቼ በጣም ብዙ የሆኑ አቀማማጮቼ እኮ ብዙ የሆኑ ነኝ የቲም ነው ሰው የለው ማን አለኝ ብሎ ነው የሚገላምጠኝ እንደማለት ነው ፈቃል አላህ አለ ፈልየድዑ ይጥራቸው እስቲ አቡ ጀህል የተባለው ግለሰብ አህለ መጅሊሲሂ የእሱን አቀማማጭ ዘመዶቹን አለዚ የንተሲሩ ቢሂም ይረዱኛል ያግዙኛል ድል አረግባቸዋለሁ ሚላቸውን በጠቅላላ ይጥራቸው ፈኢነሁ አቡ ጀህል ኢንፈዓለ ይሄን ከሰራ ሌሎች አካላትን ከጠራ ፈኢነና እኛ እኮ ሰነድዑ እንጠራለን ለሁም ለሱ መላኢከተ ልዓዛብ የጀሃነምን ቅጣት የሚያወርዱ የሆኑ መላእክቶችን የጀሃነም መላእክቶችን እንጠራለን አለዚነ እነሱ ደግሞ የድፈዑነሁ የሚገፈትሩት የሆኑ ኢለል ዓዛቢ ወደ ቅጣት ደፍዐን ሸዲዳ ብርቱ የሆነ መገፍተርን የሚገፈትሩት የሆኑ ቀውሉሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ ቃል ከላ ላ ቱጢዕሁ ወስጁድ ወቅተሪብ አይ ማለትም ለይሰል አምሩ ጉዳዩ እኮ እንደዚህ አይደለም ከማ የዙኑ እንደሚገምተው አቡ ጀህል እንደሚገምተው እኮ አይደለም ፊማ ቃለሁ በተናገረው ንግግር ሚነል ኢዕቲዛዚሂ ቢከስረቲ ናሲሪሂ በረዳቶቹ ብዛት ድል አገኛለሁ ብሎ በጀማዓዎቹ እንደተጎረረው እኮ አይደለም ፈላ ተስማዕ ለሁ ለሱ በፍጹም እንዳትሰማው ነብዬ ሆይ ወላ ተኸፍ ሚንህ ከሱም እንዳትፈራ ፊ ነሂሂ አንተም በመከልከሉ ኢያክ አንተም በመከልከሉ አን ሰላቲ ከስግደት አንተም በመከልከሉ በፍጹም እንዳትፈራው በልስጁድ ሊላህ ይልቁንም ለአላህ ስገድ ወተቀረብ ኢለይህ ወደ አላህም ተቃረብ ቢከስረቲ ሰላቲ ለሁ ለአላህ ስግደትን በማብዛት ወላሁ አዕለም አላሁ ስብሓነሁ ወተዓላ ይበልጥ አዋቂ ነው አሉ ሱረቱ አልቀድር ቀደር ከምን ጋር የተያያዘ ሱራ ነው ኢና አንዘልናሁ ፊ ለይለቲን ሙባረካ በተባረከችዋ ሌሊት አውረድ ነው ምንን አንደኛ ቁርአንን መቼ ከለውሐል መሕፉዝ ላይ 30ም ጁዝ በጠቅላላ የተወረደ በይቱል ዒዛ የተባለው ሰማዕ ዱንያ የቅርቢቱ ሰማይ እሷ አካባቢ በይቱል ዒዛ ላይ ምን ሆነ ጁምለተን ዋሂዳ ሙሉ 30 ጁዙ አንድ ጊዜ ወረደ ከለውሐል መሕፉዝ ላይ ከዛስ እንደየጊዜው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ላይ እንዳስፈላጊነቱ ወረደባቸው ሁለተኛስ እቺ ልዩ ሌሊት በረመዳን ውስጥ የምትገኘው ደግሞ በየአመቱ ሐጅ መሄድ መሞት መውለድ ስልጣን ማግኘት በዚህ አመት ውስጥ የሚሰራው ደግሞ አሁን ምን ይሆናል ይወሰናል ይቀደራል መቼ በዛች በመወሰኛዋ ሌሊት እቺ ሌሊት አላህ ከሌሊቶች ሁሉ አበለጣት ወሯ ማናት ረመዳን ከረመዳን ውስጥ በጣም ልዩዎቹ ሌሊቶች የትኛዎቹ ናቸው የመጨረሻዎቹ አስሮች ከአስሮቹ ውስጥ ልዩዎቹ የትኛዎቹ ናቸው ዊትሮቹ ጎዶሎ ቁጥሮቹ ከነሱ ውስጥ ልዩዋ ማናት
ለይለቱል ቀድር የምትባለዋ ሚን ወስፊሃ ከመገለጫዋ ውስጥ ኸይሩን ሚን አልፊ ሻህር ከአንድ ሺህ ወራት ትበልጣለች። አሁንም ከመገለጫዋ ውስጥ ተነዘሉል መላኢከቱ መላእክቶች ይወርዱባታል፣ ወሩሑ ጅብሪልም አብሮ ይወርድባታል። ፊሃ በዛች ሌሊት ውስጥ አሁንም ከመገለጫዋ ውስጥ ሰላሙን ሂየ እሷ እኮ ሰላም ናት ሐታ እስከ መጥላኢል ፈጅሪ ጎሁ እስኪቀድ ድረስ ከማታው ክፍለ ጊዜ መጀመሪያ አንስቶ። ስለዚህ እቺ ሱራ ስለዛ ነው የምታወራው። ኢና እኛ እኮ አንዘልናሁ አውረድነው ፊ ለይለቲን በሌሊት ውስጥ አልቀድር በመወሰኛው ሌሊት አውረድነው። ወማ አድራከ መልእክተኛዬ ሆይ ምን አሳወቀህ? ቢተፍኺም በማሳወቅ መልኩ ጉዳዩን ማግዘፍ ማለት ነው። ወማ አድራከ ምን አሳወቀህ? ማ ለይለቱ እቺ ሌሊት አልቀድር የመወሰኛዋ ሌሊት የምትባለው ምን እንደሆነች ምን አሳወቀህ? ከዛ ራሱ ሊያብራራት ነው። ለይለቱል ቀድሪ የመወሰኛዋ ሌሊት እኮ ኸይሩን በላጭ ናት። ሚን ከአልፊ አንድ ሺህ ሻህሪ ወራት እኮ ትበልጣለች፣ ከአንድ ሺህ ወራት ትበልጣለች። ተነዘሉ ይወርዱባታል፣ አልመላኢከቱ መላእክቶች፣ ወሩሑ ጅብሪልም ይወርዳል፣ ፊሃ በሷ ውስጥ ቢኢዝኒ ረቢሂም በጌታው ፍቃድ በጌታቸው ፍቃድ፣ ሚን ኩሊ በሁሉም አምሪን የአላህን በአመት ውስጥ የተወሰነውን ትእዛዝ ይዘው ይወርዳሉ። ሰላም እሷ እኮ ሰላም ናት ሌሊቷ። ሂየ እሷ ሌሊቷ እኮ ሰላም ሰላም ነው። ሂየ እሷ ሌሊቷ ሐታ እስከ መጥላዒ አልፈጅር መጥላዒ እስኪወጣ ድረስ አልፈጅር ጎሁ እስኪቀድ ድረስ። ቀውሉሁ ተዓላ አንቀጽ ቁጥር 1 ኢና አንዘልናሁ ፊ ለይለቲል ቀድር እስከ አንቀጽ ቁጥር 3 ድረስ ዩኽቢሩ ረቡና ጌታችን እኮ ይነግረናል። አነሁ እሱ አንዘለል ቁርአን ቁርአንን አወረደው ጁምለተን ዋሒዳ በአንድ ጊዜ ሚን ለውሒል መሕፉዝ ከለውሐል መሕፉዝ ኢላ ሰማኢ ዱንያ ወደ ቅርቢቱ ሰማይ አወረደው። ፊ ለይለቲን በሌሊት ውስጥ ዐዚመቲን የላቀች ሌሊት፣ ሙባረከቲን የተባረከች ሌሊት፣ ሚን ለያሊ ከሌሊቶች ውስጥ ሸህሪ ረመዳን በረመዳን ወር ካሉ ሌሊቶች ውስጥ ወህየ ለይለቱል ቀድሪ እሷ እኮ የመወሰኛዋ ሌሊት ናት። አለቲ ቱቀደሩ በእሷ ውስጥ እኮ የሚወሰንባት ፊሃ መቃዲሩ ሰነቲ በአንድ ዓመት ውስጥ የሚፈጸሙት ነገሮች እኮ የሚወሰኑባት ናት። አልቃዲረቲ በቀደር በአላህ ውሳኔ ያለፉ ነገሮች። ثم استفحم ከዛም አላህ አስገነዘበ አላ ጠሪቂ አተፍኺም በማሳወቅ መንገድ እኮ አላህ ምን አደረገ? አስገነዘበ። ወተዕዚም በማላቅ መልክ ሊሃዚህ ሌይላ እችን ሌሊት ፈቃል እንዲህም አለ ወማ አሽዓረከ መልእክተኛዬ ሆይ ምን አሳወቀ? ወአዕለመከ ሁለቱም ያው ነው። ማ ለይለቱል ቀድሪ ሃዚህ ማናት እቺ የወሰኛዋ ሌሊት እቺ ብሎ አሳወቃቸው። ثم ጠየቃቸው። ثم አኽበረ ከዛም ነገረን አን ፈድሊሃ የእሷን በላጭነት እኮ ደግሞ አላህ ነገረን። ወዒዘሚሃ ግዝፈቷን ቢአነሃ እሷ መሆኗን ታዕዲሉ እንደምትስተካከል አመለ በዛ ውስጥ ከተሰራ አልፊ ሸህሪን አንድ ሺህ ወር ሊመን ቃመሃ ለቆማት ሰው ኢማንን ወሕቲሳባ አምኖባትና ደሞዜን አላህ ይከፍለኛል ብሎ በዛች በለይለቱል ቀድር ውስጥ አላህን የተገዛ ሰው እሷ ከገጠመችው አላህ ይግጠመንና አንድ ሺህ ወር አላህን ከመገዛት እኮ ትበልጣለች። አንድ ሺህ ወሩ ስንት ይመጣል? 83 ዓመት ከ3 ወር ከ3 ቀን ከምናምን ይመጣል። ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ተነዘሉል መላኢከቱ መላእክቶች እኮ ይወርዳሉ በዚች ሌሊት፣ ወሩሑ ሩሕም እኮ ይወርዳል። ማነው እሱ? ጅብሪል የመላእክቶች አለቃም እኮ ይወርዳል። ፊሃ በዛች ሌሊት ውስጥ ቢኢዝኒ ረቢሂም ሚን ኩሊ አምሪን ሰላሙን ሂየ ሐታ መጥላኢል ፈጅር። ሃዛ ይህ እኮ ሚን በያኒ ከማብራሪያ ከመግለጫ ውስጥ እኮ ነው። ፈድሊ ቲልከ ሌይላ የዚችን ሌሊት ልዩ የሆነች መሆኗን እኮ መግለጫ እኮ ነው። ወሁወ አነ አህለ ሰማእ ወሁወ ነገሩ እኮ ደግሞ አነ አህለ ሰማእ ሰማይ ውስጥ የሚኖሩ ሚነል መላኢከቲ ከመላእክቶች ወመዐሁም ከነሱም ጋር አሩሑ ጅብሪልንም ጭምር አሩሑ ወሁወ ጅብሪል አለል መሽሁር በጣም በተንሰራፋው ብዙ ዑለማዎች በተስማሙበት ጅብሪል ነው እኮ የንዚሉ ይወርዳል ሚንሁም ከነሱ ጋር አብሮ መን አዚነ አላህ የፈቀደለት ለሁ ቢኑዙሊ በመውረድ ላይ ኢለል አርድ ወደ ምድር
في هذه الليلة بزيج لليت است ومعهم كالنسوغا ما أمر الله به الله يززبت هنا وقدي من قضائه كفردو في هذه السنة لزي أمت الله والسنة وبتقل الله في رزق كسيساي بكل وأجلين كدمي بكل وولادة كالجوج بكل مان لجاقينيال وغيرها يمساسلوتم النزي هلو بزي أمت ميفتسموت ميوردوت مچينو بزاج بموسنيوا لليت عبد الله بن عباس من يلالو حتى بزي أمت حج ميارغو سوچ ቀድሞ መቼ ነው የሚነገርላቸው በለይለተል ቀድር ዘንድሮኮ እነገሌኮ ሐጅ ይሄዳሉ ተብሎ በአመቱ በሚወሰነው የውሳኔው ሌሊት ነው የሚታወቀው አላህ የሚቀጥለው ሐጅ ወፍቀን ሁላችን وهذه الليله እቺ ሌሊት እኮ هي خير كلها هي እሷኮ خير በላጭ እኮ ናት كلها ሁለመናዋ መልካም ነው فهي سالمه እሷኮ ደግሞ የጸዳች ናት من الشر ከተንኮል በጠቅላላ كلي كهل مينت من أولها كما جمروا إلى طلوع الصبح صبح سكينة درسكو من يونجنات مولو لليتوا يا سلام لليتنو شرين ورباتم والله أعلم الله سبحانه وتعالى يبلت أوكال سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك